ዛሬ በእውነተኛ ታሪክ ላይ ተመስርቶ የተሰራውን ጋንጉባይ ካታዋዴ የተሰኘውን የህንድ ፊልም ይዤላችሁ ቀርቤያለሁ። ፊልሙ እንደሚመቻችሁ ስለማልጠራጠር ላይክ በማድረግ ጀምሩት። እንዲሁም በየቀኑ የምንለቃቸውን ፊልሞች ወደ እናንተ በፍጥነት እንዲደርሱ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ፊልሙ የሚጀምረው አንዲት ልጃገረድ ሴት አፏ በጨርቅ ተሸፍኖና በህመም ስሜት ስትሰቃይ ያሳየን። ሴትየዋም ዝም እንድትልና ከደንበኞቿ ጋር እንድትስማማ ትነግራታለች። በመንደር ውስጥም ብዙ ልጃገረዶች በአንድ ቦታ ላይ ቆመው የሚያልፉትን ወንዶች ሁሉ ሲያስጨንቁ እናያለን። ሴትየዋም አንድ ደንበኛን ወደ ልጃገረዷ ትልክባታለች። ከዛም ክፉኛ በመደብደብ በሰንሰለት አስራታለች። ከሰራተኞቿ አንዷ ግን ልጅቷ ስላለችበት ሁኔታና ሊመጣባቸው የሚችለውን መዘዝ ትነግራታለች። ሴትየዋም ጋንጉባይ ለምትባል ሴት ስለ ሁኔታው በመናገር እንድትመጣ ታደርጋለች። ጋንጉባይም ወደ ቦታው ስትደርስ የሰፈሩ ነዋሪዎች ሁሉ ክብርን ይሰጧታል። ወደ ሴትየዋም ቤት ደርሳ ስለ ሁኔታው ከሰማች በኋላ ወደ ልጃገረዷ ትሄዳለች። ከሷ ጋርም ለማውራት እየሞከረች ጋንጉባይ የራሷን ታሪክ መናገር ትጀምራለች። ጋንጉባይ በካቲያ ውስጥ ባለ ሀብታም ቤተሰብ የተወለደች ሲሆን በለጋ እድሜዋ የቦሊውድ ኮከብ ተዋናይት ለመሆን ፍላጎት ነበራት። እናም ፍቅረኛዋ በአክስቱ በኩል ኮከብ የፊልም አክትረስ የመሆን ህልሟን እንድታሳካ እንደሚረዳት በመናገር ከቤተሰቦቿ ወርቆችን በመውሰድ ተያይዘው ጠፍተዋል። ነገር ግን በሴተኛ ዳሪነት ሼላ ለምትባል ሴት በማታለል 1000 ሩፒ ሸጧት ነበር። ጋንጉባይ ከዛ ቅጽበት በኋላ ህይወቷ ገሃነም ሆነ። በዛው ቦታም የሴተኛ ዳሪነት ስራ ውስጥ ለመጀመር ተገደደች። እዛም የምትሰራ ሴት ወደ እሷ በመምጣት አቋሟን ማራኪ እንዲሆን ታስተካክላለች። አንድ ሰውን ባያት ጊዜ ወዲያው የመጀመሪያ ደንበኛዋ ይሆናል። ሴትዮዋም ከፍተኛ ገንዘብ ተቀብላ አነስተኛውን ለጋንጉባይ ሰጠቻት። ነገር ግን የሰጠቻትን ብር በያዘችው ሻማ ታቃጥለዋለች። አለቃዋም ለምን እንዳደረገችው ግራ በተጋባ ስሜት ጠየቀቻት። ጋንጉባይም ቀድሞውኑ እሷ እንደተቃጠለች በመናገር ትታት ትሄዳለች። በኋላም ለአዲሱ ማንነቷ ራሷን ጋንጉ ብላ ትሰይማለች። ቀናቶችም እያለፉ ጋንጉ ስራዎቿን እየሰራች በብዙ ወንዶች ተፈላጊነትን አግኝታ ቁጥር 1 የገቢ ምንጭ ሆናለች። ለስራ ባልደረባ ሳይቀር ያላትን ጌጣጌጦች ታካፍላለች። ምክንያቱም ገንዘብ እሷ ጋር ምንም ዋጋ አልነበረው። በ5 ዓመታት ውስጥም ይሄን ቦታ እንደምትገዛው እያወራች ሺላ በመምጣት ወደ ስራቸው እንዲመለሱ ትናገራለች። ጋንጉ ስለደከማት የአንድ ቀን እረፍት እንዲሰጣቸው ጠየቀች። ልጃገረዶቹን ፈርተው እያለ ጋንጉ በግዴታ አስገባቻቸው። ጋንጉ ኃይለኛ ገንዘብ አምጪ ስለነበረች ሺላ ምንም ለመናገር አልደፈረችም ነበር። አንድ ሰውም ወደ ጋንጉ በመምጣት ይጠይቃታል። እሷም የእረፍት ቀኗ እንደሆነ በመናገር ሰውየውን በጥፊ መታችው። ማታ ላይ አንድ ደንበኛ በመምጣቱ ሺላ ጋንጉን ቀስቅሳት እንድትሄድ ታደርጋለች። ሰውየውም ገንዘቡንና ሽጉጡን ያወጣባታል። ጋንጉም ችግር እንዳለ ስለገባት ልትወጣ ስትል ሰውየው በማስቆም ክፉኛ ይደበድባታል። ጋንጉም በሆስፒታል ውስጥ ፊቷ በላልዞና ክፉኛ ተጎድታ እናያታለን። ሺላ ወደ እሷ በመምጣት ያዘነች መስላ የስራው አንድ አካል እንደሆነ ትነግራታለች። ጋንጉም በደረሰባት ጉዳት በስነ ልቦናም ቢሆን ተጎድታለች። ጥቃቱን የፈጸመባት ሰው የከሪም ላላ ሰራተኛ እንደሆነ አውቃለች። ከሪም ላላንም አግኝታው ስለደረሰባት ጉዳት ነገረችው። ከሪም በነገሩ ስላላመነበት ጋንጉ ሻርቧን በማውለቅ የደረሰባትን ጉዳት አሳየችው። እናም ፍትህን ጠየቀች። ከሪምም ለካሳ እንዲሆን በማሰብ ገንዘብ ሊሰጣት ሲል ጋንጉ ውድቅ ታደርግበታለች። እሱም የወንድምነት ስጦታ እንደሆነ በመናገር ከዚህ በኋላ ጥበቃ እንደሚያደርግላት ተነጋግሮ ይለያያል። በቀጣይ ቀን ጋንጉ ወዳለችበት ሺላ በመምጣት ጉዳት ያደረሰባት ሰው ድጋሜ እንደመጣ ትነግራታለች። የጋንጉ ጓደኛ የሆነችው ሰውየው ከዚህ እንዲያስወጡት እያወራች ጋንጉ ዋጋውን 4 እጥፍ እንዲያደርገው ነገረቻት። ሺላ ለመክፈል ዝግጁ እንደሆነ አሳወቀች። ጋንጉም ለካሚሊ ከሪም ላላን እንዲጠሩት አድርጋ ወደ ክፍሉ ገባች። ሺላም የሬዲዮኑን ድምፅ ሆን ብላ ትጨምረዋለች። ነገር ግን በዚያ ቅጽበት በራቸው ደጃፍ ላይ አንድ መኪና ይቆማል። ወደ ጋንጉ ክፍልም ገብተው ሰውየውን እየጎተቱ ያወጡታል። ከሪም ላላም ያለ ርህራሄ ሰውየውን በኃይለኛው ይደበድበዋል። ጋንጉም ሰውየውን በእግሯ በመርገጥ ገንዘቧን እንዲሰጣት ጠየቀችው። እናም ከዚህ በኋላ ለመምታት ካሰበ እንደምትገለው ነግራው ትሄዳለች። ሺላም ባየቻት ጊዜ በፍርሃት ትሸሻለች። ሺላም ምሽቱን በህመም ካሳለፈች በኋላ በተኛችበት ህይወቷ ያልፋል። በኋላም ጋንጉ ኃላፊነቱን ትረከባለች። በ27 ዓመቷም ጋንጉ ዝነኛ ሴትና በወርቅ የተሸፈነች ንግስት ጋንጉባይ ሆነች። በጥቁር መኪናም ታጅባ በየመንደሩ የዞረች እያንዳንዱ ሴተኛ ዳሪ ቤት ትጎበኛለች። ታሪኳንም መናገር ጨርሳ ለልጃገረዷ 2 ምርጫዎችን ታቀርባለች።
አንደኛው እዚህ በህይወት ቆይታ ገንዘብ ማግኘት ሲሆን አሊያም ደግሞ ወደ ቤት ሄዳ ሞትን መጋፈጥ እንዳለባት ነገረቻት። በህንድ ውስጥ አንዲት ሴት ወደዚህ ስራ ውስጥ ከገባች በኋላ ወደ ቤት መመለስ የማይታሰብ ነበር እና ልጅቷም ሁለተኛው ምርጫ መርጣለች። ጋንጉባይ በዝምታ ተመልክታት ወደ ቤቷ ይዛት ሄዳለች። አሰሪዋም በጋንጉባይ ድርጊት ተናዳ እናያታለን። በኋላም ጋንጉባይ ልጅቷን ወደ ቤቷ ልካታለች። ጋንጉባይ በአካባቢው ለሚደረገው ምርጫ እየተዘጋጀች ተቀናቃኟ ራዚያ የሚባል ሰው መጥቷል። ለ2 ዓመታት በተመረጡ ሰዎች ዘንድ ከፍተኛ አክብሮትን አግኝቶም ነበር። በኋላም ራዚያ ሰዎችን ወደ ጋንጉባይ ይልካል። ጋንጉባይም የመጡትን ሰዎች አመናጭቃ ትመልሳቸዋለች። በቀጣይ ቀን ራዚያ ጋንጉባይ ጋር ፖሊስ ይልካል። ፖሊሶቹም ቦታውን እንዳልነበረ ያመሰቃቅሉታል። ጋንጉባይ ግን ከመፍራት ይልቅ ተረጋግታ ነበር። ለፖሊሱም እጥፍ ክፍያን ትከፍለዋለች። ራዚያና ጋንጉባይም ተገናኝተው ካወሩ በኋላ ጋንጉባይ በራሷ ወጪ የአካባቢውን ሰው ፊልም ጋበዘች። በዛ ምክንያትም ራዚያ ሊያደርገው የነበረው ህዝባዊ ስብሰባ ተሰናከለ። ነገር ግን አንድ ሰው ተገኝቶ ነበር። እሷም ጋንጉባይ ነበረች። በሌላ ትዕይንት አንዲት የ15 ዓመት ልጃገረድ ታስራ እናያታለን። ልጅቷ የሴተኛ አዳሪ ልጅ ስትሆን እናቷ ለልጅቷ በመስጋት ነበር ቆልፋ ያስቀመጠቻት። ጋንጉባይ ይህም መንገድ እንዳለፈችበት ስለምታውቅ ብቸኛው መንገድ ማግባት እንደሆነ ተነጋግረው ጋንጉባይ ከቀናት በፊት አፊሻን የሚባል ልጅ ተዋውቃ ፍቅር ነገር ጀምረው ነበር። ልጁ የተረጋጋና ከትንሽ ቤተሰብ የመጣ ሰው ሲሆን ጋንጉባይም ልጅቷን በመያዝ ብዙ ወርቆችና ብሮችን ለጋብቻ እንዲስማሙ አቀረበችላቸው። የልጁ ቤተሰቦች ግን ከሴተኛ አዳሪ ጋር ልጃቸውን እንደማይድሩት ተናገሩ። ጋንጉባይም በስሜታዊነት እናቷ እንጂ እዚህ ጋር ልጅቷ ጥፋት እንደሌለባት ነግራ ሊሄዱ ሲሉ እናትየዋ በማስቆም ብቻዋን ውሳኔ ትወስናለች። ጋንጉባይ በመኪና ውስጥ እያለች አፊሻን ወደ እሷ ይመጣል። እናም ለምን ይሄን እንዳደረገች ጠየቃት። ሁለቱ በጣም ይዋደዱ ነበር። ነገር ግን ጋንጉባይ ለልጃገረዶቹ ስትል ማንኛውም መስዋዕትነት ለመክፈል ዝግጁ ነበረች። ትዕይንቱም ወደ ሰርጉ ይወስደንና ጋንጉባይ ፍቅሯን እየተመለከተች ከእጇ ይወጣል። ጋንጉባይ ለሴቶች መብት የመጀመሪያውን ጦርነት በማሸነፍ ተመርጣለች። ነገር ግን ዋናው የካማቱራ ምርጫ ይቀር ነበር። በሌላ ትዕይንት ጋንጉባይ ልጃገረዶቹን ይዛ የትምህርት ቤቱን ሙሉ ክፍያ በመክፈል እንዲመዘግቧቸው ጠየቀች። በተመሳሳይ ሰዓት ጋዜጠኛው ሐማድ ታዚ ራሱን ያስተዋውቃል። ርዕሰ መምህሩም የጋንጉባይን ጥያቄ አልተቀበለም ነበር። ነገር ግን ተስፋ ባለመቁረጥ መብቷን ጠየቀች። ልጃገረዶቹ ንጹህ እንደሆኑና ትምህርት የማግኘት መብት እንዳላቸው አጥብቃ ተከራከረች። በመጨረሻም ርዕሰ መምህሩ ሐሳቧን ደግፏታል። በቀጣይ ቀን ጋዜጠኛ ወደ ጋንጉባይ በመሄድ ለጋዜጣዊ ሽፋን ፎቶ ያነሳታል። ነገር ግን ርዕሰ መምህሩ ስላመናጨቃቸው ልጃገረዶቹ ወደ ጋንጉባይ ተመልሰዋል። ጋንጉባይም ልጃገረዶቹን ወደ እሷ ጠርታ ለጋዜጣ ሽፋኑ አንድ ላይ ፎቶ እንዲነሱ አደረገች። መጽሔቱም ታትሞ በመላው ሀገሪቱ ተሰራጨ። ስለ ካማቱራ ክስተት በአጭር ጊዜ ውስጥ ጋንጉባይ በመላው ህንድ በጣም ታዋቂ ሆነች። እንዲሁም በከተማው የሴቶች ኮንፈረንስ ላይ እንድትገኝ ተጋበዘች። በዝግጅቱ ላይም የተዘጋጀላትን ስክሪፕት እያነበበች በመሃል ግን ቀደደችው። እናም የራሷን ንግግር ማቅረብ ጀመረች። ስለ ኢፍትሐዊነትና ስለ ሴቶች መብት ተሟገተች። ታዳሚውም በይፋ መደገፍ ጀመረ። በቀጣይ ቀን አንድ ፖለቲከኛ ሊጠይቃት መጣ። እናም ለምርጫው ቀን ህዝባዊ ድምጽ እንዲያገኝ እርዳታዋን ጠየቃት። እሷም በምላሹ ምንም ለውጥ እንዳላደረጉ ትናገራለች። እሱም ይሄን ማድረግ እንደማይችል፣ ይሄንን ማድረግ የሚችሉት ፍርድ ቤት ወይም ጠቅላይ ሚኒስተር እንደሆኑ ይነግራታል። ነገር ግን ጠቅላይ ሚኒስተሩን እንድታገኝ እንደሚያመቻችላት ስለነገራት ሚኒስተሩን አገኘችው። በቀጥታም ወደ ነጥቧ ገብታ መሻሻል ስላለበት ህጎችና ስለ ሴቶች መብት፣ ስለ ትምህርት ማሻሻያ ነጥቦችን አነሳች። ጠቅላይ ሚኒስተሩ በጋንጉባይ ልቡ ተነክቶ በሚቀጥለው ስብሰባ ስለዚህ ጥያቄ መግለጫ እንደሚሰጥ ተናገረ። በሌላ ትዕይንት ከስራ ባልደረቧ አንዷ በእርግዝና ወቅት ህይወቷ አልፏል። የጋንጉባይ ጥያቄም በመንግስት ተቀባይነትን አግኝቶ በታሪክ ውስጥ ከ4000 በላይ የሚሆኑትን ሴተኛ አዳሪዎች እጣ ፈንታ ቀይረዋለች። የህንድም ታሪክ ተቀይሮ ፊልሙ እዚህ ላይ ያበቃል።